የሰው ልጅ በህይወት ዘመኑ ለተለያዩ ችግሮች ይጋለጣል። ህይወት እንደ ጠዋት ጤዛ ናት። ማግኘትን በማጣት ከፍታን በዝቅታ ደስታን በሐዘን በቅጽበት ይቀያየራሉ። ተስፋም ከእይታ ትርቃለች። በዛሬው ክፍላችን የቀን ተሌት ኑሯቸውን የህይወትን ዋጋ ለመክፈል የዚች ዓለምን አስከፊውን ገጽ የሰውን ፊት ወላፈን የሚያስተናግዱ ወንድም እህቶቻችንን እንዘይራለን። ያለ አባት ማሳደግ ደግሞ በጣም ከባድ ነው። ሽንት ቤት ውስጥ ነው ያለነው። በቃ ባልተስተካከለ ከዛሬ ነገ በቃ እንሰምጣለን እሰጋለሁ። كيف نحياها ونحييها ሰላም አለይኩም እንዴት ነሽ? ሰላም ነው። ላውራሽ አንዴ አይ እንደዚህ ብቻሽ ትይጂ ምናምን ነገር አይቼሽ ነውና አንዳንድ ነገር ምናምን ተባበሩ ነገር ካለ ምናምን ለመጠየቅ ያክል ለዛ ነው ዳቦ መግዣ ምናምን ተደጋጋ አረባላ እኛ እያለን እንዳንቺ አይነት ሰው ስፈልግ የነበረው ዛሬ ራሱ ማለት ነው። ወላሂ ላዚም ነይ እዚህ ጋር ቁጭ በልና ነው አጎዶ ሰፈር የቤተ ክርስቲያን ጋር። ኦኬ በታክሲ መጥተሽ ነው? ኧረ በእግሬ ነው። ከልደታ ኦኬ አሃ እዚህ ሰፈር ሌላ ልደታ አለ የሚታየው ቤተ ክርስቲያን ልደታ ቤተክርስቲያን። ኦኬ እና ከዛ ነው የመጣሁት። እኔ ያለ አባት ነው ማሳድጋት። እሷ ብቻ ነው ያለችኝ ነው። እሷ ብቻ ነች ያለችው? ተከራይተሽ ነው የምትኖሪው? ያው ሽንት ቤት ውስጥ ነው ያለችው። ሄዳችሁ ለማየት ይከብዳል። በጣም ዳገት ነው። እኛም አንችለውም ለመውጣት ግን አልሐምዱሊላህ ሙስሊሙ ህብረተሰብ ይሁን ይላል። የዳቦ መግዣ አናጣም። ኧረ አብሽሪ አብሽሪ ወላሂ እኛም ሲጀመር እንደዚህ አይነት የተቸገሩ ሰዎችን ምናምን እንደዚህ እንትን ለማለት ነው የምንወጣው እና እርስ በርስ እኛ እስካለን ድረስ ደግሞ መረዳዳት አለብን በሚለው ነውና እና እስቲ ዱዓ ታደርጊልኛለሽ? የተወሰነች ስጦታ ይዛለን ኢንሻአላህ። እስቲ አስር ሺህ ብር ነች። አሚን አሚን ወላሂ በደንብ ዳርጉልኝ። ያላህ ብቻ ነው ያለው። ወላሂ ያለ አባት ነው ማሳድገው። ሁሉ ያለቀስኩ ነው። በቃ ምን ልበልህ? አብሽር 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 ምንም ማለት አይደለችም። ብንችል ከዚህም በላይ እናደርግ ነበር። አብሽሪ ኢንሻአላህ ከአላህ ነው የምታገኙት። ኢንሻአላህ ያለ አባት ማሳደግ ደግሞ በጣም ከባድ ነው። ሽንት ቤት ውስጥ ነው ያለነው። በቃ ባልተስተካከለ ዛሬ ነገ በቃ እንሰምጣለን ብዬ እሰጋለሁ። በ600 ብር ነው ያለው ቤቱ። ስለሆነ እዛ ዳገቱ ላይ ነው ያለነው። የእግር መዘርጋት የለም። በቃ እንደዚህ በቃ እኔ እንጃ ብቻ አልሐምዱሊላህ ለምን ጤነኛ ስለሆንኩኝ ደግሞ ምንም አይከፋኝም። ለውጥ የምችል ሰው ነኝ። አላህ አለ ደግሞ ከማንም በላይ ስለያዝኩኝ በቃ ማን ነው የሚያሰራኝ? ልብስ አጥባለሁ 2 ቤት። እሺ ከዛ በቃ የልጄን በቃ ተካታገኝም በቃ ምን ልበልህ እንግዲህ አላህ ሀጃችን አለ። አላህ አላህ አሚን አሚን ዱዓይ ሰላም ሄራችሁ አላህ ያስተካክል። አሚን ወይኔ ወላሂ ዱዓ አደርግላችኋለሁ። ደስ ይለኛል ወላሂ ደስ ይለኛል። በጣም ደስ ይለናል። ኢንሻአላህ ለኛም በደንብ ዱዓ አድርጊልን እና ለአንዳንድ ነገር ይሆንሻል ብለን እንግዲህ አስባለሁ። ያው በእርግጥ ብንችል ከዚህ በላይ እናደርግ ነበር። በላይ የቤት ኪራይ ይሆነኛል ወላሂ። ስንት ነው የቤት ኪራይ? 600 ብር ከማባጋ 700 ብር ነው የምከፍለው። እዛ ሰፈር በቃ ሸራ ነው ጎኑ። እዚህ ሴፍቲኒ ራሱ መዝግበውኝ በቃ ህፃን ልጅ አለ ልጅ ይዞ መውጣት አይቻልም። ዘለም ቀጥታ ተረጂ ለመሆን ደግሞ የሆነ ምክንያት ሊኖር ይገባል። ወይ ከ60 ዓመት በላይ ወይ ደግሞ የሆነ ህመም ካለብህ እንጂ አይቻልም ብለው መለሱ ማለት ነው። አሁን አስፋልት ከወጣሁ ገና ከተወለደች አመት ከብና ለአባቱ የለም ነው አባቱ የለም። አብሽሪ በቃ ኢንሻአላህ እንግዲህ ዱዓ አድርጊልኝ በደንብ። ከፋቲህ ነው የመጣ ነው። ፋቲህ የሚባል ፋውንዴሽን አለን እና እንደዚህ አንዳንድ ሰዎችን ኢንሻአላህ እኛንም እንዲያበዛን እንደኛ አይነትም ደግሞ የተለያዩ ሰዎች እንደዚህ እርስ በርስ እንድንተጋገዝ የሚያደርጉ ሰዎችን ኢንሻአላህ አስተንተን በቃ እሺ መርሐባ ሹክራን በጣም ዱዓ አድርጊልኝ እንግዲህ በዱዓ እሺ ሰላም አለይኩም።
ሰላም አለይኩም ጋሽ። ወአለይኩም እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም አለን አልሐምዱሊላህ። በዚህ እያለፍኩ አይቻችሁ ነውና እና አንዳንድ ነገር ምናልባት ማግዛችሁ ነገር ካለ ምናምን ኢንሻአላህ ዱዓ ታደርጉልኛላችሁ ብዬ አስቤ ነው። ምን ነው ግን ሞተርም ተበላሽቶብኝ ወላሂ ምን ነው ተበላሽቶብኝ ድንጋይ ነው ብያጥቼ አራት ሞተር ባትሪ ነው የሚለው። ኦኬ ስለዚህ 12000 ብር ነው የተጠየቁት። የእጅ 3000 ብር። ስለዚህ ስንት ማለት ነው አጠቃላይ ስንት ማለት ነው? የ12000 ብር ለመቀየር ከዛ የእጃቸው 3000 15000 ማለት ነው። እና እሱን ለመሙላት ነው እንጂ ወላሂ አብሽሩ አንዳንድ ነገር ኢንሻአላህ ለማለት አስቤ ነው። በዚህ ሳልፍ አይቻችሁ ነውና ኢንሻአላህ እና የተወሰነች ነገር ሙሉን እንኳን ባልስል ኢንሻአላህ ትንሽ ይበቃል። ወላሂ ትንሽ ይበቃል። በአቅሜ ነው ማለት ነው። በአቅሜ ነው። ኢንሻአላህ ምንችል ከዚህ በላይ ሙስሊሞች ነን፣ እንረዳዳለን። አብሽር በረካቱ የተወሰነች ነገር አብሽር አላህ ኢንሻአላህ እቺን ለእናንተ ነው። አብሽር 10000 ነች። 10000 ብር ነው። ኢንሻአላህ እንግዲህ በቻልነው ከዚህ የበለጠ እንላለን። አላህ ያስጥል። ኢንሻአላህ ምናልባት ባንክ አካውንት አላችሁ? አላህ ያው አለ አስገባለሁ። እሺ መርሐባ ስንት እስቲ ፎቶ ላንሳትና ኢንሻአላህ ይዛታል። ፎቶ ጥሩ ነው። እሺ ኢንሻአላህ እሺ አብሽሩ በቃ ዱዓ አድርጉልኝ እስቲ ኢንሻአላህ። ሰፈሪ ወደዚህ ነበርና ምናልባት እኛ የሆነ ድርጅት አለን ፋቲህ የሚባል ድርጅት አለን እና አንዳንድ ነገር እንደዚህ ስናልፍ በመንገዳችን ምናምን አንዳንድ ሰዎችን እንግዲህ አላህ ያለው ከአላህ በታችን ሙስሊሞች ስለሆንን እርስ በርስ እንትን መባባል አለ። አንተ ተማክል አንተን አልጠብቁም ወጣቶች አሉ፣ ግን እነሱ ተምሮ ስራ ይዘዋል። ስራ ይዘው ቤት ኪራይ ከፍሎ 15000 10000 ብር ከፍሎ ነው 8000 ብር ከፍሎ ነው አልቻሉም ለማገዝ ይከብዳል። ባባው ኑሮትን ይከብዳል። ለምን አላህቱን ከተናገር የትም ቦታ አሁን ይሰጠኛል ብዬ ቁጭ አላልኩም። አላህ ይሰጣል። አንተ ግን እኛም ማለት ነው ነይቴ ነው መጥቶ እዚህ መድረስ የትና የት ነው። አብሽሩ ችግር የለውም። አብሽሩ ችግር አላህ ግዝና እኔ ለማገዝ አንከል አላህ ነው እዚህ አላህ ዞን ሰሞታ ደግሞ ባለቤቴ ማን ነበር? ምንም ባልደበቁ 6000 ብር ነበር። ባለቤቴ ስትታመም እንትን አለ ስራ ውሃ ስትቀዳ ወርቃ ስራ ተወጠሰ። እሺ አላህ ይስጣቸውና አግዞኝ። እሺ መርሐባ በቃ ዱዓ አድርጉልኝ። ሳልፍ ነው ያዩአችሁ እንግዲህ ኢንሻአላህ ስትሰግዱ ምናምን ዱዓ አድርጉልኝ ኢንሻአላህ። ስሚ አይጠፋኝም ኢንሻአላህ። እሺ ዱዓ አድርጉልን። ድርጅታችንም እንግዲህ ከዚህ በለጠ እንድንደርስ የተሳካውንላችሁ አላህ ሀሳባችሁ ለምስኪን ነው የምታስቡ። ተሻችሁን አስሚ፣ መጨረሻችሁን አሳምሩ። አላህ ይቀበላችሁ። አላህ ሙስሊም መሐመድ እሺ ሰላም አለይኩም። አብሽሩ እሺ በማንኛውም ሰዓት ኢንሻአላህ ስልካችሁም አለ አንስቼዋለሁ ፎቶ ላይ አለ። በቃ ኢንሻአላህ በቻልነው አቅም ኢንሻአላህ እንደውላለን። ምን ላይ እንደደረሳችሁ እንጠይቃችኋለን። ኢንሻአላህ ከዚህ የበለጠም እንግዲህ ኢንሻአላህ ስትሰግዱ ምናምን አስታውሱ ነው። እሺ ሰላም አለይኩም። ሰላት ማለት እንጀራ ስትበላ ያንቃል ብቻ ወይ ያለ ወጥ። ሰላም ከሰገድክ ደግሞ ምን ጊዜም አላህ ይቱም ኢንሻአላህ ባር የሚከፈተው አላህ ካልሰገድክ እንጀራ በልቴ ደግሞ ውሃ ካልጠጣበት አላህ ፈርቂ መጨረሻ አሳምን ጨምርልህ። እሺ አብሽሩ